ሰላም ጤና ይስጥልኝ። በአማራ ክልል የቀጠለው ግጭት ተከትሎ የፋኖ መሪዎች የሰጡት አዲስ መግለጫና የዛሬው ጥረት ነግሶባቸው የዋሉ ቦታው ስሞችን የያዘ ትኩስ መረጃ ይዘላችሁ ቀርበናል። የአማራ ፋኖ በጎጃም በጎንደርና በወሎ ግንባሮች ምን አዲስ ክስተት አለ? የመሪዎችስ ቁርጠኝነት ምን ይመስላል? ዝርዝሩን አሁን እናቀርባለን። በሌላ ዜና የዛሬው የዩቲዩብ መሰናዷችን በአርክቲክ ውቅያኖስ በበረዷማ ምድር ላይ ወደ ተቀሰቀሰው አዲስ የጂኦፖለቲካ ትኩሳት ይወስድናል። ዴንማርክ ትልቁን ግዛቷን ግሪንላንድ ልታጣ ይሆን? በነጻነት ጎዳና ላይ ያለች ሀገርስ የመጠበቅ ኃላፊነት የማን ይሆን? ሮይተርስ ያወጣውን አዲስ ዘገባ መሰረት በማድረግ ዝርዝሩን ይዘላችሁ ቀርበናል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። በድጋሚ የአማራ ክልል የቀጠለውን ግጭት ተከትሎ የፋኖ መሪዎች የሰጡት አዲስ መግለጫና የዛሬው ጥረት ነግሶባቸው ያሉ ቦታዎች ስሞችን የያዘ ትኩስ መረጃ ይዘንላችሁ ቀርበናል። የአማራ ፋኖ በጎጃም በጎንደርና በወሎ ግንባሮች ምን አዲስ ክስተት አለ? መሪዎችስ ቁርጠኝነት ምን ይመስላል? ዝርዝሩን አሁን እናቀርባለን። ዛሬ በወጡ መረጃዎች መሰረት በተለይም በምስራቅ ጎጃምና በሰሜን ጎንደር አካባቢዎች ከባድ እንቅስቃሴዎች ተስተዋውለዋል። በጎጃም በሞጣ በቢቸና በደጀን አቅራቢያ ባሉ ገጠር ቀበሌዎች መንግስት ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ መደረጉ ተሰምቷል። በተለይ ወደ ታላቁ ህዳሴ ግድብ የሚወስደው መስመር ላይ የጸጥታ ጥበቃ መጠናከሩ ታውቋል። በጎንደር በመተማ መስመር ላይ በጎንደር ዙሪያ ባሉ ሮዶችና አልፎ አልፎ ግጭቶች መኖራቸውም ተዘግቧል። እንዲሁም በወሎ በቆቦና በወልዲ አቅራቢያ ባሉ ስልታዊ ቦታዎች ላይ የፋኖ አባላት እንቅስቃሴዎችን እያሰፉ መሆኑን የአካባቢው የሚወጡ መረጃዎች ያመለክታሉ። የተለያዩ የፋኖ ክፍለ ጦር መሪዎች በዛሬው ዕለት በሰጡት መግለጫ ትግላቸው የህልውና ጥያቄ ነው ሲሉ በድጋሚም አረጋግጠዋል። መንግስት ኃይል ሊያሸንፍ የሚያደርገው ጥረት ውጤት አያመጣም፣ ህዝባዊ ጥያቄዎችን በጠረጴዛ ዙሪያ ምላሽ እስካላገኙ ድረስ ወደ ኋላ አንልም በማለትም ሀሳባቸውን ሰንዝረዋል። በቅርቡ በመንግስት በኩል የቀረበውን ትጥቅ ፍቱ የሚለውን ጥሪ ተቀባይነት የሌለው ሲል ውድቅም አድርጎታል። የአማራ ህዝብ ድህነት እስካልተረጋገጠ ድረስ ትግላችን ወደ ከተሞችና ወደ ስልታዊ ቦታዎች እናስፋፋለን የሚል መልእክትም አስተላልፈዋል። መሪዎቹ አክለውም ሰራዊቱ ከህዝብ ጋር መጋጨት እንዲቆጠብ ጥሪም አቅርበዋል። በሌላ በኩል በፌዴራል መከላከያ ሰራዊትና የክልሉ መንግስት በወጡ መግለጫ ክልሉ ሰላምን ለማስፈንና ህገወጥ ታጣቂዎችን ወደ ህግ ለማቅረብ የምናደርገው ጥረት ተጠናክሮ ይቀጥላልም ብለዋል። ሰላማዊ አማራጮችን ላይ የሚመሩት ታጣቂዎች ግን በሩ ክፍት መሆኑን በድጋሚ አሳስበዋል። አድማጮቻችን በአሁኑ ሰዓት በአማራ ክልል ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ይገኛል። የሁለቱም ወገኖች በኃይል የመጫን ፍላጎትና በንጹሃን ዜጎች ላይ እየደረሰ ያለው ስቃይ እንዲቆም ብዙዎቹ ምኞት ነው። እናንተስ በእነዚህ ቦታ? በሌላ ዜና ዴንማርክ ትልቁን ግዛቷን ግሪንላንድ ልታጣ ይሆን? በነጻነት ጎዳና ላይ ያለች ሀገርስ የመጠበቅ ኃላፊነት ለማን ይገባል? ሮይተርስ ያወጣውን አዲስ ዘገባ መሰረት በማድረግ ዝርዝሩ ይዘላችሁ ቀርበናል። አብራችሁን ቆዩ። ግሪንላንድ ያቺ በበረዶ የተሸፈነች ግዙፍ ደሴት ለዘመናት በዴንማርክ ግዛት ስር ቆይታለች። ይሁን እንጂ አሁን ነገሮች ተቃይረውባታል። የግሪንላንድ ህዝቦች ወደ ሙሉ ነጻነት የሚያደርጉትን ጉዞ ከምን ጊዜም በላይ ተፋጥኗል። እዚህ ጋር ነው እንግዲህ የዴንማርክ መንግስት ትልቅ ፈተና ወይም ዲሌማ የተደቀነባት። ዴንማርክ በቅርቡ እጇን ለቃ የምትወጣ ሀገር ለምን በቢሊዮንስ የሚቆጠር ደህንነትና የመከላከያ ወጪ ታወጣለች የሚል ጥያቄዎችን የዴንማርክ ፖለቲከኞች ለሁለት የከፈለ መሆኑም ይታወሳል። ለምን እንደዚህ ሆነ? የአርክቲክ ቀጠና በበረዶ በከፍተኛ ሁኔታ እየቀለጠ መምጣቱን ተከትሎ የአካባቢው ዓለም ልዕለ ኃያል አይን ማረፊያ ሆናለች። አሜሪካ፣ ራሽያ፣ ቻይና በዚህ ስልታዊ ስፍራ ላይ ያላቸውን ተጽዕኖ ለማሳረፍ እየተሽቀዳደሙም ይገኛሉ። የዴንማርክ ግሪንላንድን መከላከል ካላቆመች ይህንን በረዶ ምድር ላይ ሌሎች ኃያል ሀገራት ወታደራዊ መስፋፋት ክፍት ሊሆን ይችላል የሚል ስጋትም አላቸው። በሌላ በኩል ደግሞ ግሪንላንድ ራሷን ችላ እስክትቆም ድረስ ዴንማርክ የምታወጣው ከፍተኛ ወጪ የሀገሪቱን ግብር ከፋዮች ዘንድ ቅሬታ እየፈጠረም ይገኛል። ሮይተርስ በዘገባው እንዳመለከተው ዴንማርክ በአሁኑ ወቅት በሁለቱ ምርጫ መሃል ትገኛለች ሲልም ገልጿል። አንደኛዋ ምርጫዋ የራሷ ገዛ አስተዳደር በማክበር ወታደራዊ መዋቅሯን መቀነስ ሲሆን፣ ሁለተኛውና አስቸጋሪው ምርጫ ደግሞ ግሪንላንድ እስከ መጨረሻው ሰዓት ድረስም በመጠበቅ የሰሜን አትላንቲክ ኔቶ ደህንነት ማስከበር ነው። ግሪንላንድ የነጻነት ፍላጎትና የዓለም ሀያል ሽኩቻ ዴንማርክን የማይቀየረውን የመገንጠል የጠበቀች እንድትከታተልም አስገድዷታል። አድማጮቻችን የግሪንላንድ ነጻነት አንድ ሀገር መስረት ብቻ ሳይሆን የዓለም ጂኦፖለቲክ ካርታ የሚቀየር ክስተት ነው። ዴንማርክ ይህን አጣብቂ እንዴት ትወጣዋለች? ግሪንላንድ እስከ ዴንማርክ ጥበቃ ስር ስትወጣ ድህነቷ እንዴት ታከብራለች የሚለውን ወደፊት የሚታይ ይሆናል። የዛሬው መረጃችን ይህን ይመስል ነበር። መረጃው ጠቃሚ ነው ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም በጉዳያችን ላይ ያላችሁን አስተያየት ኮሜንት መስጫ ላይ አስፍሩልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።